በጣም ያሳዝናል። እስኪ አብረን እንመልከተው። የእግዚአብሔር ነብይ የተባለው ነብዩ ኤልያስ 450 ነብያቶችን እንዳሳረደ ስንቶቻችሁ ታውቃላችሁ? መጽሐፈ ነገሥት ቀዳማዊት ምዕራፍ 18 ከቁጥር 22 ላይ ኤልያስም ህዝቡን አለ ከእግዚአብሔር ነብያት እኔ ብቻ ቀርቻለሁ፣ ራሱን ከነብያቶች መካከል አንደኛው እንደነበረ ከገለጸ በኋላ የበዓል ነብያት ግን 450 ሰዎች ናቸው። ነብያቱ ስንት ናቸው? 450 ሰዎች። ምን አደረጋቸው ብለን ስንመልከት መጽሐፈ ነገሥት ቀዳማዊት ምዕራፍ 18 ከቁጥር 40 ላይ ኤልያስም ከበዓል ነብያት አንዱ ሰው እንዳያመልጥ እያለ ከዛ ያዙ፣ አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸውም። ኤልያስም ወደ ቂሶን ወንዝ ወስዶ በዚያ አሳረዳቸው። ወደ የት ወሰዳቸው? ቂሶን ወንዝ ወሰዳቸው። ምን አላቸው? አሳረዳቸው። ስንት ናቸው? 450 ሰዎችን የእግዚአብሔር ነብይ የሚባለው ነብዩ ኤልያስ የበዓል ነብያቶችን 450 ሰዎችን አሳረዳቸው። 450 የበዓል ነብያቶችን። በጣም ያሳዝናል። ይሄን መጽሐፍ ነው የፈጣሪ ቃል ብላችሁ ተቀበሉት የሚሉት ወገኖቻችን፣ አሚሯችሁ ለእናንተ ተቀብሎታል ወይ? ነብያቶች በሙሉ ታርደዋል። ለዛ ነው እኮ እግዚአብሔር ሴት ልጅ ህፃናትን አለ፣ ሴት ልጅ ብቻ አለ ህፃናትን በእለት ድንጋይ ላይ የሚፈጠፍጣት የተመረቀ ይሆናል። ኦኬ፣ የተመረቀ ይሆናል። እግዚአብሔር ህፃናት ራሱ ሲፈጠፈጡ ደስ ይለዋል። ለዛ ነው ህፃናቱን ሁሉ ግደሉ ብሎ የሚጨፈጭፈው ማለት ነው። ጋይስ እስኪ እኔ በዚያው አንድ ነገር ላቅርብ። ዲያቆናቶችም ሆናችሁ ቄሲሶችም ኦኬ፣ ግድያን ያስፋፋው ወይንም ደግሞ ግደሉ ብሎ የሚያዘው ነብዩ መሐመድ ወይንስ ደግሞ እግዚአብሔር? ኦኬ፣ በሚለው ዲቤት መግባት የሚችሉ ዲያቆናት፣ ቀሲሳቶች እንዲሁም ደግሞ የዲያቆናት ተከታዮች ካላችሁ ማለት ነው ያው